ማይ ከወረደው በቀር የሰው ልጆችን ለማዳን ስጋውን ቆርሶ ደሙን አፍሶ ከሰማይ ከወረደው በቀር ሞትን ድል አድርጎ ሲኦልን መዝብሮ ነፍሳትን ነፃ አውጥቶ ወደ ሰማይ ያረገ ወደ ሰማይ የወጣ ከሱ በቀር ማንም የለም። በዘወረደ የመጀመሪያው ሰንበት የተነበበው ይህ የቅዱስ ዮሐንስ ወንጌል ክፍል ውስጥ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም የሚል ቃል አለ። የዚህ ቃል ፍቺ ምንድን ነው? ከሰማይ የወረደው ወደ ሰማይ የወጣውስ ማን ነው? ያው በተነበበው በዛሬው በዮሐንስ ወንጌል ምዕራፍ 3 ላይ የተነበበ ኃይለ ቃል ነው። ቃሉን የተናገረው ለኒቆዲሞስ ነው። በማታ እየመጣ ይማር ለነበረው ለኒቆዲሞስ ስለ መንፈሳዊ ነገር በነገረው ጊዜ ረቆበት ነበርና ስለ ስጋዊ ነገር በነገርኳችሁ ጊዜ አምናችሁ ካልተቀበላችሁ ስለ ሰማያዊ ነገር በነግራችሁ እንዴት ታምናላችሁ ብሎ በተናገረው አንቀጽ ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ብሎታልና ይሄ ማለት ምን ማለት ነው የሚል ጥያቄ ተነስቷል። መልካም ነው ጥያቄው። አንዳንድ ሰዎች ይሄንን ኃይለ ቃል አንስተው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የእመቤታችንን ፍልሰቷን ትንሳኤዋንና እርገቷን በሰፊው የምታስተምር ቤተክርስቲያን ናት። እኛም አምነን ላመኑት ልጆቿ የድንግልን ፍልሰቷን ትንሳኤዋንና እርገቷን እናስተምራለን። የድንግልን ፍልሰት የድንግልን ትንሳኤ የድንግልን እርገት ለመቃወም እንደ መቃወሚያ አድርገው የሚያነሱት የመጽሐፍ ቅዱስ ክፍል ነው። ለምንድን ነው ክርስቶስ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ብሎ የተናገረው? ወደ ሰማይ ከወጣው ከክርስቶስ በቀር ማንም የወጣ የለም ብለው የሚናገሩ ሰዎች አሉ። እኔ አንድ ጥያቄ አለኝ። እጅግ ብዙ በርካታ የብሉይ ኪዳን መጽሐፍት ላይ በአዲስ ኪዳንም ቅዱሳን መላእክት ከሰማይ ወርደዋል። የተላኩበትን ተልእኮ ደግሞ ፈጽመው ወደ ሰማይ ደግሞ ወጥተዋል። ስለዚህ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ካልን እስራኤልን ለመታደግ የተላከው መልአክ ከሰማይ ወርዷል። ብዙ መላእክት ከሰማይ ወርደዋል። እነ ዳንኤልን ይረዱ ሌሎችንም ቅዱሳን ይረዱ መላእክት ተመልሰው ደግሞ ወደ ሰማይ ወጥተዋል። በአዲስ ኪዳንም ሐዋርያትን ይረዱ መላእክት ከሰማይ ወርደው እንደገና ወደ ሰማይ ተመልሰው ወጥተዋል። ስለዚህ ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም ካልን መላእክት ለተልእኮ አልወረዱም ነበር ማለት ነው? ከወረዱስ በኋላ ተመልሰው አልወጡም ነበር ማለት ነው? ይሄንን እንጠይቃለን። እነሱ ብቻ አይደሉም። ለምሳሌ አካሄዱን ከእግዚአብሔር ጋር ያደረገ ሄኖክ ካልተገኘም እግዚአብሔር ወስዶታል፣ ወጥቷል፣ እግዚአብሔር ወስዶታል። ኤልያስ በሰረገላ ተነጥቆ ወደ ሰማይ ተወስዷል። ከሰማይ ከወረደው በቀር ወደ ሰማይ ወጣ የለም ካልን ኤልያስ ወዴት ነው ሄደው? ወደ ሰማይ ነው የተነጠቀው። እንዲህ እያልን ብዙ ጥያቄዎችን ልናነሳ እንችላለን። ከሰማይ ከወረደው በቀር ወደ ሰማይ ወጣ ለድህነት ዓለም ለቤዛ ዓለም የሰው ልጆችን ለማዳን በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ ከሰማይ ከወረደው በቀር የሰውን ዘላለማዊ ሞት ያስወገደና ያዳነ ማንም የለም። የትኛውም መልአክ የትኛውም ጻድቅ ከዘላለማዊ ሞት ከሰማይ ወርዶ እኛን ምን አላለን? አላዳነን። ከሰማይ ወርዶ ስጋውን ቆርሶ ደሙን አፍሶ በእኛ ላይ ነግሶ የነበረውን ሞትን የሻረውና ያሸነፈው ድል የነሳው ሞትን ደግሞ ድል ነስቶ ወደ ሰማይ ያረገው እሱ ከሱ በቀር እኛን ለማዳን የወረደ እኛንም ደግሞ ከዘላለም ሞት አድኖ ወደ ሰማይ ወጣ የለም። ስለዚህ ከሰማይ ከወረደው በቀር ሲል ሌላው ለሰው ልጆች ድነት እኛን ከመቃብር ሊያወጣን እሱ እኮ በዕለተ ዓርብ በአዲስ መቃብር አድሯል፣ ወደ መቃብር ወርዷል። ስለዚህ ወደ መቃብር እንደወረደ አልቀረም፣ ሞትን ድል አድርጎ ተነስቷል፣ ከመቃብር ወጥቷል። ስለዚህ ከሰማይ ከወረደው እኛን ለማዳን ወደ መቃብር ከወረደው ከክርስቶስ በቀር ሞትን ድል አድርጎ በኃይልና በስልጣን የተነሳ የለም። በብሉይ ኪዳን ከሞት የተነሱ ሰዎች አሉ፣ በአዲስ ኪዳንም ከሞት የተነሱ ሰዎች አሉ። ኤልያስ ሙት አስነስቷል፣ እነ ቅዱስ ጳውሎስ ሙት አስነስተዋል። እነዚህ ሁሉ ሙት ያስነሱት ከእግዚአብሔር በተሰጣቸው ጸጋና ስልጣን በራሱ ኃይልና ስልጣን ሞትን ድል አድርጎ ከመቃብር የወጣ ወደ ሰማይ ያረገ ኢየሱስ ክርስቶስ ብቻ ነው። ስለዚህ ሌላው ከሰማይ ከወረደው በቀር ሲል ወረደ ስንል በአካለ ነፍስ ወደ ሲኦል ወርዷል። በወይን የነበሩትን ነፃ ሊያወጣ በጨለማ የነበሩትን ነፃ ሊያወጣ ምርኮን ሊማረክ ዲያብሎስን ባዶውን ሲኦልን ባዶ ሊያስቀር ወደ ሲኦል ወርዶ በአካለ ነፍስ ነፍሳትን ከሲኦል ነፃ አውጥቷል። ስለዚህ ከሰማይ ከወረደው በቀር የሰው ልጆችን ለማዳን ስጋውን ቆርሶ ደሙን አፍሶ ከሰማይ ከወረደው በቀር ሞትን ድል አድርጎ ሲኦልን መዝብሮ ነፍሳትን ነፃ አውጥቶ ወደ ሰማይ ያረገ ወደ ሰማይ የወጣ ከሱ በቀር ማንም የለም ለማለት
የተነገረ ኃይለ ቃል ነው። ስለዚህ ከሰማይ ከወረደው በቀር ወደ ሰማይ የወጣ ለኛ ሕይወት የሆነ ለኛ ቤዛ የሆነ በሞት ላይ ስልጣን ያለው ሞትን ያሸነፈ ማንም የለም ለማለት የተነገረ ኃይለ ቃል ነው።